በስመ አብ አብይ አህመድ እና ቅጥፈቱ እንግዲህ በአደባባይ ተሰጣ ማለት ዛሬ ነው። ስንት ጊዜ ይሄ ሰውዬ ሐሰቱ በአደባባይ እንደሚጋለጥ አላውቅም። ስንት ጊዜ ቅጥፈቱ በአደባባይ እንደሚገለጥ አላውቅም። ስለ ማህተብ፣ ስለ ህሊና፣ ስለ ታሪክ አንስቶ የጠየቀው ጥያቄም በእንደዚህ አይነት መንገድ ተመልሷል። አድማጭ ተመልካቾቻችን እና የዚህ መልእክት እዚህ ጉዳይ ይሄንን ሰነድ 5 ሰዓት ልናወራው እንችላለን አንሙት እውነት ለመናገር ምክንያቱም እያንዳንዷ አረፍተ ነገር በጣም በርካታ ነገር ማለት ነች። እያንዳንዷ አረፍተ ነገር እዚህ ጋር የተነሱ 6 ነጥቦች ናቸው የሚታዩኝ አንሙት ግን 6 ነጥብ ብቻ አይደለም ውስጡ የምትመለከተው የምታየው በጣም በርካታ ነው። ጦርነቱ የነበረውን ሁኔታ ከጦርነቱ በኋላ የነበረውን ሁኔታ የቅጥፈቶቹን ሁሉ አይነትና ብዛት መጠን በትግራይ የነበረውን ሁኔታ በትክክል እንድትገነዘበው ምን አይነት ሁኔታ እንደነበረ በወቅቱም ከዛ በኋላም ያለው ግለሰቡ አንድን ህዝብ እንዴት እንደሚመለከት አንድን ማህበረሰብ እንዴት እንደሚመለከት የምታይበት በጣም በርካታ ነገር ማለት ነው። አንሙት በጣም በርካታ ነገር ማለት ነው። እንደው እስኪ ምንድነው አንሙት በመጀመሪያ ደረጃ እንግዲህ ስለ ህሊና ስለ ማህተብ ስለምን ብሎ ነው እንግዲህ የነገረው። ከዚህ በፊት ይሄንን ነገር ሲናገር አንሙት አቶ ገዱ ወጥተው በአደባባይ ያለውን እውነታ እንደሚናገሩ ሳያቀርቶ ነው ወይስ አማራዎቹ አይናገሩም ብሎ ፈርቶ ነው? ማለት ከዚህ በፊት የነበረውን የማህበረሰቡን ጭምትነት ዝምታነት የአማራ የፖለቲካ ልሂቃን በብዛት ዝም ሲሉ ነው የሚታወቀው አንሙትና እንደዛ አስቦ ነው ወጥቶ አይናገሩም በሚል ነው ዳይሌማ ውስጥ ከታቸዋለሁ ብሎ ነው ምን ማድረግ ፈልጎ ነበር ያንን ሲናገር የነበረው አላማው ምን ነበር የሚለውን ነገር እናንሳ። ከዛ በኋላ አጠቃላይ ምላሹ ላይ እናነሳለን። እንግዲህ ቀጥላለን። መልካም እንግዲህ ያን ጊዜም ይሄንን ንግግር ፓርላማ ላይ እንደሰማን ምን ሊያደርግ እንደፈለገ ምን እያለ እንደነበረ ዋናውን የዛን የፓርላማ ውሎ ተመልክተነው ነበረ። ትንግርቱ እንደምታስታውሰው አማራውን ከትግራይ ትግራይን ከኤርትራ ኤርትራን ከአማራ የማጋጨትና አዳዲስ የብሶትና የቁጭት ቀስቀሳ እየሰራ እንደሆነ በጊዜው አንስተን ነበረ። ገዱን ለምን አመጣው ካልን እንግዲህ አማራውን ከትግራይ እንዲጋጭ ብሶት ለመቀስቀስ የትግራይ ኃይሎች አማራ ክልል ገብተው ግፍ ፈጸሙ ብሎ አማራ አጌንስት ትግራይ እንዲቆም ቀሰቀሰ። ትግራዮችና በተለይ ትግራይ ህዝብ ደግሞ አጌንስት ቲፒኤልኤፍ እና ጸረ ኤርትራ አቋም እንዲወስድ ጭፍጨፋ ፈጸሙባቸው የኤርትራ ኃይሎች ብሎ ቁስል ለማንሳት ሞከረ። በሌላ በኩል ኤርትራና አማራው እንዲጣሉ ደግሞ በተለይ የገዱ በአንድ ድንጋይ ሁለት ወፍ ነበር የታሰበው። በአንድ በኩል ገዱ በትግራይ ላይ የተፈጸመውን ጥፋት ይክድና ከትግራይ ጋር ይጣላል የሚል ታሳቢ ነበረው። በዚህ ጉዳይ ላይ ቢናገር ትግራይ ላይ